ይሄንን ጸሎት ወደ መኝታ ከመሄዳችን በፊት አብረን እንጸልያለን። የሰማይ አምላክ እግዚአብሔር ሆይ አንተ የሌሊቴ ጌታ ነህ። አንተ የህይወቴ ባለቤት ነህ። አንተ የማንነቴ ሁሉ ራስ ነህ፣ ገዢ ነህ። ጌታ ሆይ በፊትህ እኔ ጸልያለሁ። ቀኑ ውስጥ በዋልኩት ውሎ ውስጥ አንተን ያሳዘንኩትን የበደልኩትን ኃጢአቴን፣ በደሌን፣ መተላለፌን ሁሉ በኢየሱስ ደም እንድታጥብልኝ እኔ ጸልያለሁ። በሌሊቴ ላይ አንተ ብቻ እንድትነግስ፣ በሌሊቴ ላይ አንተ ብቻ በግርማህ እንድትመላለስ በኢየሱስ ክርስቶስ ስም ስልጣን ጸልያለሁ። በኢየሱስ ስም መኝታ ክፍሌን፣ ቤቴን፣ ቤተሰቤን ሁሉ ያንተ መንፈስ እንዲቆጣጠረው፣ ያንተ ቅዱሳን መላእክቶች እንዲቆጣጠሩት፣ ያንተ ብርሃን እንዲሞላበት በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። ላንተ ያልተዋጀ የትኛውም ነገር በቤቴ ውስጥ ቢኖር፣ በመኝታዬ ላይ ቢኖር እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን ሁሉን የኔ የሆነን ነገር ሁሉ ላንተ ዋጀሁልህ። ደሙን በመቃናቸው ላይ ያደረጉ እግዚአብሔር ሆይ ሞት አልፏቸው እንደሄደ እንደዛ በኢየሱስ ክርስቶስ ስም ስልጣን ጨለማ እግዚአብሔር ሆይ ሞት ቢሆን፣ ጭንገፋ ቢሆን፣ ፍርሃት ቢሆን፣ በሽታ ቢሆን ወደኔ እንዳይመጣ የሚያደርገው ያንተ ደም ስላለ ደምህን በመቃኔ ላይ ቀባለሁ። ደምህን በበሮቼ፣ በመስኮቶቼ፣ በቤቴ ሁሉ ላይ ቀባለሁ። የኔ በሆኑ ነገሮች ሁሉ ላይ ደምህን በእምነት ቀባለሁ። አንተን ለሚወዱህ አንተም ለምትወዳቸው የሚጣፍጥን እንቅልፍ እንደምትሰጣቸው በኢየሱስ ስም እንቅልፌ የጣፈጠ እንዲሆን ካንተ ዘንድ የሆነ ፍጹም ረፍትና ምቾት ያለበትን እንቅልፍ እንድትሰጠኝ፣ ሌሊትን እንድትሰጠኝ እግዚአብሔር ሆይ እኔ ጸልያለሁ። ይሄ ሌሊት ደግሞ ዝም ብዬ ተኝቼ ብቻ አርፌ ብቻ የምነቃበት ሳይሆን በሌሊቴ ካንተ ጋራ የምነጋገርበት እንዲሆን፣ ካንተ ዘንድ ድምጽህን የምሰማበት፣ ፊትህን የማይበት ሌሊት እንዲሆንልኝ በጌታ በኢየሱስ